በድሮን በጀነራል መድፍ በዙ 23 የታገዘ ውጊያ በመክፈት ጥቃት ለማድረስ የተንቀሳቀሰው ስድስተኛ እዝ በጎዛምን ቀኝ አቦ በስናን ደብረ ዘይትና በደብረ ኤልያስ ማርዘነብ ላይ በተደረገ ትንቅንቅ 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃና 24ኛ ክፍለ ጦር ስናን አባጅሜ ሻለቃ በመጣመር ደብረ ዘይት ላይ በመፋለም በጠላት ላይ የበላይነት በመውሰድ በርካታ ክላሽ በመማረክና በርካታውን ደግሞ በመደምሰስ ድል ማስመዝገባቸውን አስታወቁም። በሌላ በኩል የከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሶስተኛ ሻለቃ ከአዲስ አበባ 50 ኪሎ ሜትር ርቀት ላይ በምትገኘው የሸዋ ጠቅላይ ግዛት ፍቼ ገነት ቀበሌ ድረስ በመዝለቅ ባካሄደው ስኬታማ የከተማ ውስጥ ኦፕሬሽን 6 የብልጽግና ኃይሎችን በመደምሰስ 3 ክላሽንኮቭና 2 ኤስኬኤስ ጠበንጃዎችን እንዲሁም 220 ጥይቶችን በምርኮ ገቢ አድርጓል። በዚህ ውጊያ አንድ ከፍተኛ የጦር መኮንን መደምሰሱ ታውቋል። መረጃውን በስፋት የምታደምጡትም ይሆናል። ይህ በእንዲህ እንዳለም በዛሬው ዕለት ያሳምነው እዝ አርበኞች ባንኮበርና በባሶና ወረዳ በአገዛዙ ጦር ላይ ድል መቀዳጀታቸውን ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ የጦር ግንባሮች ላይ ባካሄዳቸው ተከታታይ ኦፕሬሽኖች በአገዛዙ ኃይሎች ላይ ከፍተኛ ሽንፈት ማድረሱንም ቀጥሏል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የትሩዝ ኒውስ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን አስቸኳይ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአሳምነው እዝ አርበኞች ባንኮበር በፍቼ ገነትና በባሶና ወረዳም በጠላት ጦር ላይ ድል መቀዳጀታቸውን አስታወቁም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ የጦር ግንባሮች ላይ ባካሄዳቸው ተከታታይ ኦፕሬሽኖች በአገዛዙ ኃይሎች ላይ ከፍተኛ ሽንፈት ማድረሱንም ገልጿል። የጀግናው አጼ አምደ ጽዮን ኮር አሃዶች ዛሬ ግንቦት 14 ቀን 2018 ዓ.ም ከሞጃና ወደራ ወረዳም ስላ ድንጋይ ከተማ ተነስቶ ወደ ሳይስ ቀጠና ለዘረፋ የተንቀሳቀሰውን ያገዛዙን 104ኛ ኮማንዶ ክፍለ ጦርና ጥምር ኃይሉን በፊላ ገነት፣ ባባ ባርሶማ፣ ባይሶፌ፣ በሸጋ ገበያና በእምቧይ ባድ በተባሉ ስፍራዎች ከበባ ውስጥ በማስገባት ከፍተኛ ጉዳትን አድርሰውበታል። የአገዛዙ ጦር በሞርተር በዙ 23 እና በዲሽቃ ቢታጀብም የአርበኞቹ የተቀናጀ ጥቃት አከርካሪውን ሰብሮታል ሲልም ኮሩ ገልጿል። በሌላ በኩል የከስም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሶስተኛ ሻለቃም ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ በምትገኘው የሸዋ ጠቅላይ ግዛት ፍቼ ገነት ቀበሌ ድረስ በመዝለቅ ባካሄደው ስኬታማ የከተማ ውስጥ ኦፕሬሽን 6 ያገዙ ኃይሎችን በመደምሰስ 3 ክላሽንኮቭና 2 ኤስኬኤስ ጠመንጃዎች እንዲሁም 220 ጥይቶችን በምርኮ ገቢ ማድረጉን አስታውቋል። በተመሳሳይ የባሶና ወረዳ አርበኞች ትናንት ግንቦት 13 ቀን በደብረ ብርሃን አቅራቢያም አጼ ዋሻ በተባለ ቦታ በአንድ አባትና ልጅ ላይ ከባሊ ፈጽም የሞከረውን ያገዙ ኃይል በመመከትና በመልሶ ማጥቃት አርበኞቹ በጀግነት መክተውታል። የነጎድጓድ ክፍለ ጦር አሃዶች የዙ 23 ከባድ መሳሪያን በመጠቀም ሊደግሞ የሞከረውን ከበባም ፈጣን በመስጠት ከ7 በላይ ያገዙ ኃይሎችን በመደምሰስና በርካቶችን በማቁሰል ወደ መጣበት እንዲፈረጥጥ አድርገውታልም የተባለው የሽንፈቱን መራር ጽዋ መቋቋም ያቃተው ያገዙ ሰራዊት የአርሶ አደሮችን ንብረት በመዝረፍና ንጹሃን በመረሸን አረመኔያዊ እርምጃዎችን መውሰዱን የስርዓቱን የሞራል ውድቀት በይፋ የሚያሳይ መሆኑን ያሳምነው እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ መረጃችን በ206ኛ ኮር ቀጠና በርካታ ሰራዊት ይዞ የተንቀሳቀሰው የ6ኛ እዝ 117ኛ ክፍለ ጦር የ3ኛ ሬጂመንት ኦርዲናንስ ኃላፊ ጌታ ስራደ ታደለም፣ ፋይናንስ ኃላፊ ቀለሙ አየለ፣ የሰው ኃይል ኃላፊው ቻላቸው ገላይም የ206ኛ ኮር 24ኛ ክፍለ ጦርን በይፋ መቀላቀላቸውን አስታውቋል። በድሮን በጀነራል መድፍ በዙ 23 የታገዘ ውጊያ በመክፈት ጥቃት ለማድረስ የተንቀሳቀሰው ስድስተኛ እዝ በጎዛምን ቀኝ አቦ በስናን ደብረ ዘይትና በደብረ ኤልያስ ማርዘነብ ላይ በተደረገ ትንቅንቅ 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃና 24ኛ ክፍለ ጦር ስናን አባጅሜ ሻለቃ በመጣመር ደብረ ዘይት ላይ በመፋለም በጠላት ላይ የበላይነት በመውሰድ በርካታ ክላሽ ማርከዋል። በጎዛምን ቀኝ አቦ አካባቢ 4ኛ ክፍለ ጦር የቦክላ አባይና 34ኛ ክፍለ ጦር በመቀናጀት ከጠላት ጋር ባደረጉት ፍልሚያ እንዲሁ ድል የተመዘገበ ሲሆን በደቂቃዎች ውስጥም ፍሬው ማርቆስና አብርሃም ጌታቸው የሚባሉ 2 ዲሽቃ ተኳሾችን ጨምሮ ከ15 በላይ የ3ኛ ሬጂመንት አባላት ብቻ በውጊያው ህይወታቸውን ማጣታቸውን 206ኛ ኮርን የተቀላቀሉ የብርሃኑ ጁላ የሰራዊት አባላት መስክረዋል። በደብረ ኤልያስ ወረዳ ማርዘነብ ላይ ጥቃት የከፈተችው የ14ኛ ክፍለ ጦር ቀስተ ደመና ሻለቃም 200 አለቆችን ጨምሮ ከ50 በላይ የጠላት ኃይል በመደምሰስ 9 ክላሽ፣ 4 መገናኛ ራዲዮ፣ 1 ስታር ሽጉጥ፣ ወታደራዊ ቦርሳ፣ የወገብ ትጥቅና ተተኳሽ መማረኩ የሚታወስ ሲሆን 4 ንጹሃን በመድፍና በድሮን ተደብድበው ህይወታቸውን አጥተዋል ሲልም የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ገልጿል። በሌላ መረጃችን የሚኒሊክ 303ኛ ሳምነው ኮር 14ኛ ጥራሪ ክፍለ ጦር የወታደራዊ አልባሳት ማልበስና የውስጥ አድሶ መርሃ ግብሩን በታላቅ ድምቀት ማካሄዱን አስታወቀም።
የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒልክ ዕዝ 303ኛ ሳምነው ኮር 14ኛ ተራሪ ክፍለ ጦር ወታደራዊ ቁመናውና ዝግጁነትን ለማሳደግ እንዲሁም የሰራዊቱን አንድነት ለማጠናከር ያለመ የውስጥ አድሶና የእውቅና ሽልማት መርሃ ግብር ግንቦት 13 ቀን 2018 ዓ.ም በታላቅ ወታደራዊ ስነ ስርዓትም አካሂዷል። መርሃ ግብሩ በሚኒልክ ዕዝ ወታደራዊ አማካሪ ኮሎኔል ሞገዝ ዘገየ የተከፈተ ሲሆን ለህዝባዊ ዓላማና ለነጻነት መስዋዕት ለሆኑ ጀግኖች የክብር የሌና ጸሎት በማድረስም ተጀምሯል። በስነ ስርዓቱ ላይ የአፋብን ፖሊት ቢሮ አባልና ልዩ ዘመቻ መምሪያ ሻለቃ ያረጋል አሰፋን ጨምሮ በርካታ ከፍተኛ አመራሮች የተገኙ ሲሆን የሰራዊቱን የውጊያውንና የትግል ጽናት የሚያንጸባርቁ መነባንቦችና ስነ ግጥሞች ለታዳሚው ቀርበዋል። በመድረኩ በትግሉ መስመር ከፍተኛ ተጋድሎና መስዋዕትነት ለከፈሉ ታጋዮችና አመራሮች እውቅና የተሰጠ ሲሆን በውጊያ ለቆሰሉ ታጋዮች ለጊዜያዊ ሲቪል መዋቅር አስተዳደር አካላትና ለተለያዩ የዕዝ ክፍሎች የክብር ሽልማትም ተበርክቷል። በተለይም የ303ኛ ሳምነው ኮር ወታደራዊ አዛዥ አርበኛ ብርሃን አሰፋ ወይም ዘንዶም ቀደም ሲል ለ14ኛ ጥራሪ ክፍለ ጦር ላበረከቱት አኩሪ የስራ አመራር የክብር ምልክት የሆነ ጥቁር ስናይፐር ሽልማትም ተበርክቶላቸዋል። የሚኒልክ ዕዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አባድራው በንግግራቸው የሰራዊቱን ዓለም አቀፋዊና ቀጠናዊ የውጊያ ብቃት በመመስገን እናንተ የምስራቅ አፍሪካ ኩራት ናችሁ በማለት የላቀ ተጋድሏችሁን አድንቀዋል። ኮሎኔል ሞገዝ ዘገየ በበኩላቸው የአብይ አህመድ አስተዳደር በጦር ሜዳ ሙሉ በሙሉ መሸነፉና መዳከሙን ጠቅሰው ሰራዊቱ የአማራ ሕዝብ ህልውና የማስከበር ታሪካዊ ተልዕኮውን ዳር ለማድረስ ከመጨረሻው መታገል እንዳለበትም አሳስቧል። መርሃ ግብሩ የሰራዊቱን ወታደራዊ ቁመና፣ ስነልቦናዊ ዝግጁነትና የውስጥ ህብረት ይበልጥ ባጠናቀረ መልኩ በታላቅ ስኬት መጠናቀቁን የሚኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል። የተወደዳችሁ ቤተሰቦች ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።